ታው ልወጣ ነው። ታው ኑ ወደ ጌታ ነግሬያለሁ። እኔ ኑ ብያለሁ። ኑ ነገ ዘመን ሲጨልም መከራ እንዲያፍ ገመገመ ሲመጣ እንዲ ሲያላ ከዛና ከዚህ ሲያላትማችሁ ዙሪያችሁ ፍቅር ስትቀዘቅዝ ምድር ሰማያዊ የሚያናግራችሁ ድምጻችሁ የራሳችሁን ድምፅ ሁላ ትፈሩታላችሁ። ይሄ ዘመን እየመጣ ቅርብ ነው። 5 ዓመት 4 ዓመት ነው የቀረው። ትንቢት አይደለም እየተናገርኩ ያለሁት፣ እውነቱን ነው እየተናገርኩ ያለሁት። ምድር ላይ ዓለም ላይ ምን እየተካሄደ እንደሆነ ነው እየተናገርኩ ያለሁት። እየተነበይኩ እኮ አይደለም የሚሆነው ነገር እያልኩ ሳይሆን እየሆነ ያለውን ነገር ነው የማወራው። ከ4 እና ከ5 ዓመት በኋላ ወደ ጌታን የምትቀበሏላችሁ ብሎ የሚጠይቃችሁ ድምፅ ይናፍቃችኋል። ምክንያም ዲጂታል ዓለም በዲጂታል ወልድ ትራፕ ትደረጋላችሁ። ማን ነው አውጥቶ ስለ ጌታ እንድትመሰክር ፍቃድ የሚሰጥ? አርፈ ትቀመጣታለህ። ኃጢአትን ኃጢአት ብለህ እንድትናገር ማንም አይፈቅድልህም። ሲስተሙ ይዘጋጋል። ስለ ኢየሱስ ክርስቶስ የምታወራ ከሆነ ወደታች ነው የሚወረውረው። የአካውንቱን ባን ነው የሚያደርገው። እዚህ ጋር ስድብ መሰዳደብ ይቻላል፣ ይፈቅዳል። ስድብ አንታይ ክራይስቱ ስለሆነ የሚገለጠው የሚመጣው የክርስቶስ ተቋሚ ስለሆነ መሰዳደብ ይቻላል። ቁጭ ብሎ ስለ ኢየሱስ መናገር አይቻልም። ኃጢአትን ኃጢአት ነው ማለት አይቻልም። አፕ ይህ ስለ መማማሪያ ስለ እግዚአብሔር የሚያወሩ አፕ መጽሐፍ ቅዱስ ስልክ ላይ ያሉትን እንዲህ ነው በአንዴ ነው የሚያወርደው። ዓለም ዲጂታል ትሆናለች። ኮሚኒኬሽኑ የሚሆነው ከቴክኖሎጂ ጋር ብቻ ነው። ከስልካችሁ ጋር የሆነ ቦታ ልትከፍሉ ስትሄዱ ቤት ሰራተኛ አይደለም ከሴትዮዋ ጋር ተሳስቃችሁ እንዴት ነሽ ምን ብላ እስኪ አይዲን ስጠኝ ምናምን አትልህም። ሄደ ጤጤው የምታደርገውን አድርጋ ከማሽን ጋር ነው። ህይወትህ ማሽን ነው የሚሆነው። ማሽን የምትኖረው ከማሽን ጋር ነው። ፍቅር ትቀዘቅዛለች ይላል የእግዚአብሔር ቃል፣ ትንቢት ነው። ፍቅር ትቀዘቅዛለች፣ ልብ ይቀዘቅዛል። የሚያዋራህ የለም፣ አዳማጭ የለም። አንዲት መስመር ስታወራ የሚያዳምጥ የለም። ስትለፈልፍ ብቻህን የራስህ ድምፅ ራሱ ሰውና ሰው መዋደዱን ያቆማል። መለየት ይቀራል። ሰልፊሽ ወርልድ ነው እየተመሰረተ የሚመጣ። ህግ አውጥተዋል። ህጋቸውን አርቅቀዋል። ዓለምን ወደ አንድ ለማምጣት የሚገባቸው ነጥቦች ተብሎ 1 2 3 4 ተብሎ ነጥቦች ወጥተዋል። ቢዝነስ፣ ግሎባላይዜሽን፣ ትሬድ ምናምን ተብሎ ወጥቶ 5ኛው ጋር ስትደርሱ ማይክሮቺፕ ሰዎችን ኮንትሮል ለማድረግ እንዲመች ማይክሮቺፕ ለእያንዳንዱ ሰው መስጠት ይላል። 5ኛው ላይ ዓለምን ወደ አንድ ለማምጣት የሚሄዱበት መንገድ ላይ ማለት ነው። ኒው ወርልድ ኦርደር ላይ 9 ረቂቆችን ረቀው አጀንዳቸውን ጨርሰው አውጥተው ተፖስቷል። ገብታችሁ እስኪ ጎብኙት። ያኔ ወንድሜ ጌታን ተቀበል ና ወደ ጌታ ኢየሱስ እውነት በህይወት መንገድ ነው ብሎ የሚጮኸው ድምፅ ይናፍቃል። ስለዚህ የመዳን ቀን ዛሬ ነው የተባለው። ቱሞሮ ኢዝ ኖት ፕሮሚስድ። ነገ ምን አይነት ነገር ይዞ እንደሚመጣ አታውቅም። ነገ በህይወት መኖርን አታውቅም። ነገ ስለ ኢየሱስ መስማት እንዲህ እንደ ማር እየጣፈጠ ወንጌል እንደ ማር እየጣፈጠ የምሰማበት ቦታ አታገኝም። ስለዚህ ዛሬ ይህንን እድል ተጠቀምበት። ስለ ኢየሱስ የሚወራበት ቦታ ላይ ጆሮህንና ልብህን ሁሉ እንዲያሰፍስፋ አዳምጥ። አሰፍስፋ። ነገ የለም። ነገ ማለት ቅርብ ነው። ነገ እያወልኩ ማውራ የዛሬ 10 ዓመት ምናምን የሚመጣ ታሪክ ወይ 20 ዓመት አይደለም። ነገ ከ3 ከ4 ዓመት በኋላ ጉድ ነው እዚህ ምድር ላይ የሚፈጠረው ጉድ። ከ3 ከ4 ዓመት በኋላ የሆነ ሰው ያስታውሰኛል። ያቺ ልጅ እኮ ቁጭ ብላ እንዴት ነበር የሚል ሰው እኮ አይጠፋም። በጣትህ ላይ ፓስፖርትን ይዘህ ትሄዳለህ። ጥሪሪሩ ሰው የሆነ አስተናጋጅ የለም። አስተናጋጅ እኮ ሲኖር ራስ እኮ ደስ ይላል እኮ የሆነ ቦታ ላይ ባንክ ቤት ሄጄ አሁን እኔ ከባንክ ቤት ሄጄ ከባንክ ሰራተኛ ጋር ተቀላልጬ አቃስ ሁሌ አባል እዛ ማለት ረዥም ዓመት ስለምንተዋወቅ ባንክ ቤት ሄጄ ሀይ ምናምን እላታለሁ። አይዲን እሰጣለሁ ምናምን የምፈልገውን ነገር ጠይቀኛለች። ይሄ ነገር የለም። ያኔ ምንድን ነው የምትሆኑ? ትሄድና የሆነ ስክሪን ተቀምጦልሃል። ጥር የምትፈልገው ገንዘብ ለማስገባት ለማስወጣት ነው። የለም ካሽ ሲስተሙ ላይ ነው ያለው። የምትፈልገውን ነገር የባንክ ቤት ትጨርሳለህ፣ ማሽኑ ላይ ትጨርሳለህ፣ ትወጣለህ። ሰው የለም እዛ ቦታ ላይ ሰው የለም። በአካባቢ ሰው የለም። እቤትህ መቶ ሻይ ቡና ወይ እዛ ሄደህ የምትልበት የለም። መአት ህዝብ ያለው ከስልክ ጋር ነው። ከስልክ ጋር ይወጣል ህዝቤ፣ ይገባል ህዝቤ። መአት ክራውድድ ውስጥ ተቀምጠህ ብቸኛ ነህ። ዓለም ሰልፊሽ ነው የምትሆነው። ሁሉም የየራሱ ነው የሚሯሯጠው። ራሱንም መጥላት ይጀምራል። ራሱን ብቻ አይደለም፣ ራሱንም እኮ ነው መጥላት የሚጀምረው። ራሱን ይወድና ራሱንም መጥላት ይጀምራል። በዚህ አይነት ዲጂታል ወርልድ ውስጥ መኖር ትጀምራለህ። ማሽንና ማሽን ነው። ሱፐርማርኬት ትሄዳለህ፣ ማንም የሚያዋራ የለም። የምትፈልገውን ነገር ምግብህን ይሄ የተወጋጋ
በአንታይ ክራይስቱ መርፌ ተወቅቶ ዶሮ ተወቅቶ እንትኑ ተወቅቶ አዲክትድ እንድትሆን እንዳጾም እንዳጸልይ የሚያደክም ሰውነትን የሚያዳክም የሚያዝል ምግብ ሆድህ ብቻ እንትን እንድትል የሚያደርግህ ተወቅቶ በላብራቶሪ የተሰራ ምግብ ሱፐር ማርኬት ሄደህ ትገዛለህ። ከገዛ በኋላ ካሸር የምትከፍልበት ምናምን ጋር ሰው የለም። ጥር እጅ ላይ በተደረገ ማይክሮቺፕ ምግብን ተሸክመ ትሄዳለህ። እቤት ትመጣለህ። ስልክ ላይ ነህ ወይ የሆነ እንትን ላይ ያለው። ስለዚህ ዓለም ቴክኖሎጂያ በሚመስል ነገር የኢየሱስን ነገር አጥፍታ ይህንን አንታይ ክራይስቱን ከፍ አድርጋ ልትገልጥ ያለችበት የመጨረሻው ዘመን ላይ ኢየሱስ ይወድሃል ወንድሜና ወደ ተመለስ የሚልህ ድምፅ ይናፍቃል። ስለዚህ ዛሬን ተጠቀምበት። ወደ ጌታ ወደ ክርስቶስ ኢየሱስ እንትናዬ ሙታንን ብትጠራ ያን መስሚያ አይመጡልህም። ቡድሃን ብትጠራ አርሴማዬ ብትል ቡድሃዬ ብትል መሐመድዬ ብትል የለም። ኢየሱስዬ ስትል ከችልልሃል። መድኃኔ ያለው በክርስቶስ ኢየሱስ ብቻ ስለሆነ ማምለጫው መንገድ ኢየሱስ ነው። ለማንኛውም ማምለጥ አልፈልግም ካላችሁ ዛሬ ችግር የለውም። እንዳታመልጥ ነፍሳችሁ ግን እንዳታመልጥ፣ ሳታመልጡ እናንተ እንዳታመልጥ ነፍሳችሁ